ሱመያ ወንድ እንዳለና እኔ እንዳለው እንዲሰሙ ማረጋጋት ትክክል አይደለም? አዎ ትክክል እኮ እሱ ይምጣና እዚህ ወንድ እንዳለ እንዲያውቅ እኔ ብቻዬን ስለሆንኩ ነው የሚዝትብኝ እና እኔ ስለምን ብዬ እስካሁን ለምን ያስፈራራታል? እየተሯሯጥኩኝ እሱ በሌለበት የሚሄደው ለምን እኔ ዘላለም ፈርቼ ከተማው ተበለኩ ይፈልጋል አየው ቆይ ተረጋጋ እኮ ሰላም ቤተሰቦች አሚር ደውሎልኝ ነበር እነ ኦሊንም እነ ሙባንም ይዛቸውና አዛ ቶሎ ድረስ ብሎኝ አሁን ያለነው ሰፈር ነው እና ምን እንደተፈጠረ የምናውቀው ታሪክ የለም ባይዘው በጣም ነው ይጮኩበት እሱ በጣም ጮህበታለሁ ምክንያቱም አስደነገጠኝ አሚር አወራሩና ለዛ ነው ዝም ብዬ መቃወም በጣም ቶሎ ደወልክልኝ ቶሎ ድረስ ነው ያልከው ለዛም ብቻ ሳይሆን ምን እንደምላላቅም ያው ፖሊስ መጥራት ካለባችሁ ወይ ጣርተን አብረን ከፖሊስ ጋር ምን እንችላለን አይደለም ከሆነ ብቻችንን ነው መንገባውና ያው ይሄ ነገር በሰላማዊ መንገድ ቢፈታ ሁላችንም ደስ ይለን ነበር ነገር ግን ሁሉም ሰው ወደ አልሆነ ቦታ እየሄዱ ነው ያልሆነ ነገር እየተደረገ ነውና እኔ እንጃ ምን እንደምላችሁ አላቅም የምሬ ነው የምላችሁ እንጃ ምን በምን አይነት ቀን እንደዚህ አይነት ነገር እንደተፈጠረ ምንም እናውቀው ነገር የለም። እኔ ደግሞ ምን አስባለሁ መሰላችሁ በነገራችን ሙባረክ ላይ ካልተበለ ደውዬለታለሁ ውስጥ ናቸው እኮ ታዲያ ሳይሆን ምን ጠብቀው ማን ነው ሙባረክ ነው አይደለም አሁን ለምን መሰለኝ ሙባረክ ደውለለት ነው የመጣው አይደል ለምን እንዳያስቆጭ ልንገራ እኔ ነገሩን በትልቅ ሰው ይፈታ ወይ ደግሞ ሽማግሌ ነገር አርግተን ነገሩ ይፈታ እኮ ጠርቻለሁ ብላ አይደለም ሽማግሌ አጠረማ እኔ ፖሊስም እኮ ቆይ ደውላለሁ ነው ያልኩት ደውልና ሳናቅ ይዘን መተን ነው ነገር ቢሆንስ ወይ እንግባ ታዲ ሙባረክ አሚር ደውሎ ይኸውልህ ስማ ቶሎ ድረሱልኝ ሱመያ ባል መጥቶ ነው መሰለኝ ሱመያ መጥቷታል ደፍሯታል ተደፍራለች ምናምን ያለው እዚህ ሁሉ እየተዋለ ታዲ ለምን አይደለም ሙባረክ ገብተን ይኸውልህ አይደል አዳምጡኝ አወረፈው አንዴ ረጋ በሉ ምን ማለት ነው ገብተን አንተም ልገባ ነው እንትን ውስጥ ተረጋግተን ምን እናርገ ነው አሚር ምን ያለ እኮ ነው አሚር ምን ተናገረ ታዲያ ነገር ካለቀ በኋላ እነዚህ ልጆች ከተገዳደሉ በኋላ ብንደርስ ምንድነው ያባለ ምን ተቀማን ሙባረክ አንተ በዚህ እድሜ እንደዚህ ገብተህ ልትደባደብ ነው እንዴ አንተ አሁን ልታገላግለው ትደባደባለህ እንዴ አንተም ደግሞ አውቃለሁ ባሪ ትልቅ ሰው ምን እንዳጣላ ነገር የለም እኮ መጀመሪያ ንገረን እሺ የተፈጠረው ነገር ካሮና ፖሊስ እንጥራ ዝም ብለን እንጥራ ጎረቤት ትልቅ ሰው ከኛ ጋር የሚገባ ትልቅ ሰው ያስፈልጋል ወሊ ለምን አትረጋጉ ሙባረክ አንተ በዚህ ስሜት ሄደ ገብተህ ትጣላለህ እኔ አውቃለሁ እኮ ሙባረክ እንዴ ገብተህ የሆነ ነገር የሆነ ሰው መታስ ተረጋጉ እንደዚህ ሆነን አይደለም መንገባው ቃስ ብለን ገብተን ይኸውላችሁ ገብተን ያለውን ነገር አይተን ማይሆን ከሆነ እኔ ወደ ኋላ ወጥቼ ሰውን ልጥራ ገባችሁ አይደል ወይ ደግሞ ትልቅ ሰው ይዘን ንግባ እኔ እኮ ያማከርኳችሁ ነው ባሪ እይሮጥም ሄደን እኮ መግባት አቅቶን እኮ አይደለም ወይ ትልቅ ሰው ገብተን ትልቅ ችግር ውስጥ ነው የምንፈጥረው እንዴ እሱም ወደ አይደል ታውቀዋለህ ማንን እንጣታ ገባ አይደል ገላግል ሰው ይዘን ንግባ ነው በራሳችን ወይ ፖሊስ ይሄ ደግሞ ወይ ተረጋጋ ቆይ እንግባ ምክንያቱም እኔ እንደዚህ የሆነ እዚህ ጋር ነው እዚህ እንትን አይደለም ምን ያ ተራመድ አሚር ታል አሚር ምን የተፈጠረው ወይ አለም እንዴት ናችሁ ምን ሆነ ነው ምንድነው ያስከው ዱላ ምንድነው መጣን እኮ ምን የተፈጠረው ለአለም አለም ምንድነው ቅድም በስነ ስርዓት ስለዚህ ምን የተፈጠረው ዝም ብሎ አትምጣልኩም እንዴ አይደለም አራራሽ ነው እሱ እያወራ ነው አንቺ ትምለሽ እኮ ስሜታዊ ሆኖ ነው ምንድነው የያዘው ዱላ ዝም ብሎ ነው ፖሊስ ጋር ደውያለሁ አሚር ፖሊስ እየመጣ ነው ባይዘው ይምጣ ፖሊስ የተፈጠረው ነገር ምንድነው እሱ አሚር አይደለም ወይ ይቅር ልደውልና ወይ አስቀር አራት ደውል እንዴ የተፈጠረው ነገር ያምራ እዚህ ነገር ውስጥ የገባችሁት ምን የተፈጠረው ነገር ምን የተፈጠረው ነገር ሰይድ ተብየው ቤቱን ገብቶ በጠበጠው ሰይድ ማለት ሊገላት አንቋት ነው የነገረች አስፈራርቷት እገልሻለሁ እያላት ነው እኔ ደውዬለት ድጋሚ ማለት እገልሻለሁ አለቀሽም እያለ ያስፈራራት ነው እኔ ደግሞ እሱ ደግሞ ጓደኞቹን አንጥቶ ወንድ አንጥቶ በሩን ሰብረው ነው የገቡት ስለዚህ ይሄ ነገር ደግሞ ይቆም ማየት አልቻለም እናንተ የምታግዙኝ ከሆነ ከኔ ጎን የምትሆኑ ከሆነ ኑ ከጎን ማታኝ ከሆነ ደግሞ ውጡ ኮኒ አትምጡ አላልኩም እንዴ ብለሻል እኮ አለም ግን ደግሞ አወራሩ እኮ ድረሱልኝ ምናምን እኔ እኮ ፖሊስ ጋር ደውዬ የሆነችው ነገር አለ ምን ሆነች የሆነችው ነገር ሙባረክ ምንም አልኩም እያለች እኮ ነው አሁን እሱ ምን ተባብራችሁ እኔም ሰማኝ ከሆነ ሰማኝ መደብደብ እኮ ማለት መረጋጋት ካለበት ነገር በስርዓት ተረጋግቶ በትልቅ ሰው ምናምን መፍታት አለበት ጀበና ሰባብሮ ሱመያን አስፈራርቶ ገልሻለሁ ብሏት ነው የወጣው ሁለተኛ ደግሞ ድጋሚ መገልሻለሁ እያላት ነው ቴነች እገልሻለሁ እያላት ነው ከዚህ በላይ ምን እስኪ ገላት ነው መጠበቅ ያለብን እኮ እና ታዲያ ተረጋጋ አሚር እስኪ ገላት እንጠብቅ ለምን እንደዛ ሳይሆን በመነጋገር ነው እኮ በመነጋገር ይገደላት
እኔ ጋር ከፈለጋችሁ ሙባሪክ ትልቅ ሰው ይዘን እንምጣ እያልኳችሁ ነበር። ትልቅ ሰው ይሻላል እያለ እኔም ደውዬ ከፈለገ ላሰማችሁ። አሁንም እገልሻለሁ እያላት ነው፣ እያስፈራራት ነው እንደፈለገ። እንዴት ነው የሚገላት? ቆይ ሚስቱ አይደለች እንዴ? አሁን ልደውልልህ ነው። አይደለም ተናዶ ነው ሚኪዮ፣ ለሱ በሰዓቱ ስሜታዊ ሆኖ ሲናገረው ተናዶ ነው። እና እሺ እኛው ማን እንስማሽ? ምንም ይኸው ባለቤቱ አለች። ሱመያ ምን ሆነሽ? ምንም አልሆንኩም አለች እኮ። ሱመያ ምን ሆነሽ ነው? ያረጋሽ ነገር አለ? ቅድም አስፈራርቶሽ ነው እኮ ሰማት ነገር ይላል። አስደነግጧታል ልጅቷን እኮ። ምን ማለት ነው? ዱዳ አርግቷታል እኮ። እሱ የኛለው ሰው ሚኪ ምን ማድረግ ነው? ሴት እኮ ነች። ሁለት ልጅ አላት እኮ እቺ ልጅ። አውቃለሁ እኮ ትደነግጣለች እኮ። ምን ማድረግ ነው? እኮ ሳሚ የት ነው ያለው? አሁን እኮ ፖሊስ አይደለም ምን ሊደረጋሽ ነገሮች ይባባሳሉ። ፖሊስ ግርግር አያስፈልግም። እናንተ ፖሊስ ከሌለ ደግሞ ጥሩ አይደለም። ፖሊስ ይምጣ ወይ ትልቅ ሰው ይምጣ፣ ወይ ትልቅ ሰው ይምጣ። አሚር ትልቅ ሰው ወይ ይምጣ፣ ትልቅ ሰው ይምጣ፣ ትልቅ ሰው። እኔ አሁን የምፈልገው አላቁና ስማለን እዚህ ጋር እንከራከር። ቆይ ሱመያ ስማኝ፣ እኔ አሁንም እየመጣ ነው፣ ሰይድ እየመጣ ነው እኮ። ለምንድን ነው እንዳመጣ በለው፣ ደውልና እንዳመጣ በለው። ለምን ነው የማይመጣው? ለምን ነው የማይመጣው? ይምጣ። ለምን ነው ሌላ ነገር ውስጥ ነው የምንገባው? ስማኝ፣ ይምጣ ማለት ስሚኝ። እኔ አንዴ ስሙኝ እስቲ፣ አንዴ ስሙኝ። አዳምጡ። ይኸው ዛሬ የሚመጣው ምንድን ነው የማታዳምጠው? አንተኛ ለብሮ ማታዳምጠው። እሺ ምን ሰይድ ዛሬ የሚመጣው እቺ ልጅ ንቋታል። እቺ ልጅ መጥቶ እዚህ ቤት ጉልበቱን አቅሙን አሳይቶባት አንቋት ነው ሄደው። እሺ ወንድ እንደሌለ መከታ እንደሌላት ወንድም እንደሌላት ወንድ አጠገቧ እንደሌለ ንቋት አስፈራርቷት ዝቶባት ነው ሄደው። እኛ እዚህ እያለን እሷ እዚህ እኛ እዚህ ይሄ ሁሉ ወንድ እዚህ እያለ እንዴት ሴት ልጅ ላይ ሲያስፈራራትና ሲደበድባት ቆማችሁ ታያላችሁ እኮ። እኛ ማይሰማ አሁን አለ ለመጣ ነው። እኛ ሱመያን ይምጣ ቆሜ ያለው ሚል ሰው ካለ ተነስቶ ይውጣ። ወንድ ያለው ሰው ይውጣ። እኔ ደግሞ ከሰይድ ጋር እንድንደባደብ ነው የምትፈልጊው? እንድንደባደብ አይደለም። ኖ ሰይድ እንድንደባደብ አይደለም። ምን የሚመጣው ሰይድ ወንድ እዚህ ቤት እንዳለ እንዲያውቅ ነው የምንፈልገው። በምን አይነት መንገድ? ወንድ እንዳለ ነው እሱ ሲመጣ ወንድ እንዳለ እዚህ ቤት ወንድ መሽተት አለ። ሸገር የለውም። መሽተት ነው እንጂ መደባደብ ነው። እኔ እኮ እንደባደብ አላልኩም። እና ዱላው ምንድን ነው? አሚር አባባሉ ሲናገር በቃ እሱ ሲመጣ እንትና ሰይድ ሲመጣ ወንድ እንዳለ እዚህ ቤት እንዲታወቅ። እቺ ልጅ እየናቃት ነው። እቺ ልጅ እያስፈራ እንደፈለገ እየዛተባት ነው ያለው። ካስፈለጋችሁም ደግሞ ይኸው አሁንም ደውልለታለሁ። ስሙ እንዴት እንደሚሰድባት እንዴት እንደሚያስፈራራ። አሚር አሁን እኮ ተረጋጋሽ። አሁን ይምጣ፣ መምጣቱን እኮ ይምጣ። ግን በቃ ተረጋግታችሁ ለማውራት ሞክሩ በእናታችሁ። ስለትን ስላላለ በቃ አሚር ተረጋጋ። አንተ ተረጋግቻለሁ። በቃ እንደዚህ ሆነ አደረገ። ምን ነው ፈራ እንዴ? ቀረ እንዴ? እኮ ምን ከየት ነው የምትመጣው? ቆየህ እኮ ና ምንድነው? እሷ እንደለመድከው ማስፈራራት ነው፣ ሌላ ነገር የለም። አሚር ቆይ አለም ቆይ ያው ሰማ አይታል ምን ነው እኔ እሷ ሴት ስለሆነች ማስፈራራት ነው። አይታል እንዴት እንደሚያስፈራራት ይሄ መላጣ እሷን ማነቅ አልችልም። እኔ እንደፈለክ ማድረግ ትችላለህ። ገብቶሃል አይደል? እገላታለሁ። ጭራሽ ማንን ነው የምትገለው? ሚስቴን ትገላታለህ? እሷን ደግሞ አንተ ተረጋጋ። ከመግደል በፊት ደግሞ ማለት እኔን ቀድመህ መግደል አለብህ። እኔን ድፋኝ፣ ግን እሷን ማለት አንድ ነገር ማድረግ አትችልም። እሱን ደግሞ እንድታውቅ እፈልጋለሁ። አይደለም ልትገላት እንደ አይኗ እንድታያት አጠገቧ በትልቅ ይሻላል። ማነው ፈርቶ የሚርቀው ከአጠገቧ? እኔስ መለክ መሰለህ እንዴ? አንተ እሷን እስቲ ወንድ ነህ። እኔ ቆሜ አንተ ስታስፈራራትና ስትደበድባት ቆሜ አይሃለሁ። ተው ችግር የለውም። ምን ማድረግ ነው? እየሰማህ ነው ሲያስፈራራት። ይምጣ። ከዛስ ልትደባደቡ? ከዛስ አሁንም እኮ አሚር ለምን አትረጋጋም? ተረጋጋ አሚር፣ በእናትህ ተረጋጋ። ለምን አትረጋጉም እንዴ? እናንተ ሙጣ። ለምንድን ነው የምወጣው? በቃ እኔ እኮ እየጠራኋችሁ ቆሜ ላይ ነው እንዴ? እኔ ልጣላ አይደለም። አሁንም እየነገርኩህ ያለው እንጣላ አይደለም እያለ ያለው አሚር። ገዳል እየተባባላችሁ እሱ እየመጣ ያለው ለማስፈራራት ነው። ገባህ? እኔ ዛሬ ሳይድን የጠራሁት በቃ እኔም ሲጀምር መጥራትም አልነበረብኝም። አለም ተመለሱ አላልሻቸውም? ለምን ሊመጡ ደውለሽላቸው ነበር አይደል? አሚር ያውን እነሱ እንዲፋጁ ነው እንዳንተ የፈለከው። ያደረገው ለምን አይመቱትም ነው? ብቻዬን በቀዋለሁ እኮ በቃ ጸብ መኖር የለበትም አሚር። ብቻዬን በቀዋለሁ። በቃ አታስፈልጉም እናንተ። ለምን አይደለማ? ስሚ አለም፣ እኔ የፈለኩት እኮ ከሳይድ ጋር መደባደብ መጋጠም አይደለም። እኔ የፈለኩት እዚህ ቤት ወንድ እንዳለ እቺ ልጅ እንዳትደፈር ከጎኗ 4 ወንድ አለ ሲባል ይሻላል ብዬ ነው እንጂ ለሌላ ነገርማ አይደለም። ወንድ ጋጋታ አንተ ካለፈው በቂ ነው። በቃ እናንተ አስታራቂ ነው መሆን ያለባችሁ። አሁን እኮ እኛም እንደዛ ነው እያልን ያለነው። እንረጋጋ። ለሰይድ ሳይሆን ስለ እውነት ነው ነገሮች እንዲረጋጉ ነው።
አይደለም እኔ ምን አደረኩ ደግሞ እኔንም ልክ እኮ ነው ሱመያ እዚህ ጋር ቆመን ሆይ ሆይ ማለት ነው የሚሻለው ነገር ማረጋጋት ነው የሚሻለው ነገር ማረጋጋት እና እገልሻለሁ አንቄ ደፋሻለሁ በቃ ይበላ ባፍ እኮ ነው መጥቶ አረጋው ያርጋው እስኪ ያርጋው በቃ ታዲያ ሲመጣ እኮ ተረጋግተን እንቀበለው ነው አሁን ግፍል ምን ያረጋል እኮ ስልጣን አለ ከዛ ነው የሚያደርገው እቺ ልጅ ደግሞ ሴት ነች ከጎኗ ማንንም ወንድ የለም እዚህ ጋር ሌላት ወንድም የላት ልቀጠቅጡ ነው ልጁን ልንቀጠቅጡ አይደለም ማለት ሲመጣ ለምን እንጣላለን ወንድ እንዳለ እዚህ ቤት ልናሳየው ነው ወንድ እንዳለ ልናሳየው ነው አለም ወንድ እንዳለ ልናሳየው እንጂ እኔ ከሰይድ ጋር እሱ ሽበት ካለበት ሰውዬ ጋር መጋደል አልፈልግም ሱመያ ወንድ እንዳለና እኔ እንዳለው እንዲሰማው ማድረግ ትክክል አይደለም ትክክል እኮ እሱ ይምጣና እዚህ ወንድ እንዳለ እንዲያውቅ እኔ ብቻዬን ስለሆንኩ ነው በቃ እኔ ስለምን ብዬ እስካሁን ለምን ያስፈራራታል እየተሯሯጥኩኝ እሱ በሌለበት የሚሄደው ለምን እኔ ዘላለም ፈርቼ ከተማው እንደፈለኩ ነው ተፈልጋለሁ ስለዚህ ፈርታው ደግሞ መሆን የለበትም እስከመች ድረስ እኮ ይሄን ነገር መፍታት ያለብን ቁጭ ብለን አውርተን አይሆንም አንተ ለምን አገዝክለት ነው እያገዝኩ አይደለም እኔ አቆይ ታቋሉ አላቆምኩ ግን ደግሞ ይኸውልሽ በዚህ መሃል ይሄ ዱላ አለ ፈሪ አዎ እኔ ዛሬ አንቺን አስከብርሽ ነው የምወጣው እንዳይል አሱፋ አልደባደብ ለምን ተሞታ እኔ አልደባደብም ማንንም አይደባደብም አሚር ሱመያ ማንንም አይደባደብም እኮ አሁን ምንም ያደባደበኝ ከሱ ጋር ምንም ነገር የለም በእንትን ነው እሺ ስሙ አንድ ጥያቄ አንቺ ወንድ እንዳለ እንዲያውቅ ነው የምፈልገው እኔ አንቺ እንድትከበሪ ብቻ ነው የምፈልገው በሄድሽበት ሳትሰቃቂቂ ቀጥ ብለሽ አንገትሽን ቀና አርግተሽ እሱ ነው ተሸማቆ መሄድ ያለበት ሁለትና ሶስት ሚስት እያገባ እንትን እያለ አንገትሽን ዝቅ ማድረግ የለብሽም እሱ ውስጥ ለምን እንገባለን እኛ አንገትሽን ዝቅ ማድረግ የለብሽም እዛ ነገር ውስጥ አንቺ አንገትሽን ዝቅ አርግተሽ የሚያስኬድ ነገር ምንም ነገር የለም እዛ ነገር ውስጥ ምን አስገባችሁ አንገቷን ዝቅ አርግታች ልጅ ያስፈራት ያስጨነቃት ያስፈራራት ነው የባሰ ቁጣ አንተ ማለት ነው አሁን የምታረቀው ይሄ ነው ሳይታየው ሳይያው ቆይ ተረጋጋ እኮ ሳይታየው አሜን ዘፈ አንተ አጫሽ ሰይድ አሚር በእናትህ አሚር ተረጋጋ ያዝ አሚር ይሄ ነው ሰይድ ታብየው ጭራሽ እረፉ በእናታችሁ እረፉ አሚር ሰይድ በቃ እረፉ سعيد الرافد عراني قاعد يددب نقعد من يسرع مني لا امير ماني امير ها مفرع مسؤول يا زو امير امير تنس يا زو يا زو امير مفرع مسؤول وامير مفرع مسؤول وين እያስመታው እኮ ልጅ ነው አንተ نا عامر عامر رف سيد رف لقيت ازاك زمننا هتعوز مني رف رف عامر عامر بك لا تقبل اولاد نعم اولاد عرفته ዱላውን ተቀበለው ተቀበል ዱላውን በእናትህ አንተ ይመታሻል በዱላ ነው እንደምታውቁ ሱመያ ተረጋጊ ሱመያ ዞር በይ ከዚህ ጋር ሱመያ ዞር በይ ከዚህ አንተ ወላ ዱላ ተቀበል አስጡት ምን ለምን አትጡ ከማላችሁ አስወጣው ከማላችሁ እኮ እሱታ ሰይድ ለምን ከማላችሁ አንተ አስወጣው ምን አስወጡት ና አስወጡት በቃ ለምን አናስወጣው ተው አሚር በእናትህ ስማኝ ተወኝ አሚር
እንዳትሄድና ተረጋጋ። ጭራሽ ሱመያ ሊመታት በዱላ ቸነችና አሚር ቁጭ ብለና ተረጋጉ። በቃ ወጣል እኮ እሱ ወንድ እዚህ ቤት እንዳለ እንዲያውቅ ነው። የትም አይሄድም። ወንድ እዚህ ቤት እንዳለ እንዲያውቅ ነው። ጭራሽ በዱላ ሊመታ እኔ ደህና ነኝ። ቸነችና ጭራሽ ዱላ ወጣባት። ዱላ ሊመታ ማነው የሚጎዳኝ? እኔ ዋና ወንድ አሁን ጋሚ እዚህ ቤት ድርሽ አይደል? ተው ቆይ ገባሽ አይደል? እዚህ ቤት ድርሽ አይደል? ማንም ከዚህ በኋላ ቀና ብለሽ ነው የምትሄጂው። ማንንም እንዳት ጭራሽ በዱላ ሊመታ። እሺ ሱመያ እኔ እኮ እንዳይመታ ነው ራፉ ያልኳችሁ። በእኔ ያለው ለምንድን ነው አሳየዋለሁ። ጭራሽ በዱላ ሊመታ። ተረጋጉ፣ ሰላም ፍጠሩ። እናንተ ምንድነው እንዴ? አሚር በዚህ ሊመታት ሄደ። ጭራሽ አይታታላ ሊደበድባት ሄደ እኮ። ሰላም ፍጠሩ፣ በሰላማዊ መንገድ ተነጋግሩ። ዋናው እኔ የምፈልገው ነገር ሳይ ሙባሪክ እዚህ ቤት እንደፈለገ ሮጦ እንዳይገባ ነበር። አሁን ከዚህ በኋላ ሰይድ የሚባል ልጅ ማለት ሮጦ አይገባም። ለምን ሰላም አይፈጠርም? ሮጦ አይገባም ከዚህ በኋላ በቃ ሰላም ተፈጠረ እኮ በቃ። አሁን ከዚህ በኋላ ደውሎ አስፈቅዶሽ ይቅርታ ጠይቆሽ ይቅርታ ጠይቆሽ ነው እዚህ ቤት የሚገባው። ከዚህ በኋላ አለም ታያለሽ፣ ጠብቂ። እዚህ ቤት አስፈቅዷት ለምኗት ነው የሚገባው። እኔ ደግሞ ከዚህ በኋላ እዚህ ቤት ድርሽ አይደለም። እንዴት እንደሚፈራን አሳያችኋለሁ። ጭራሽ ሱመያ ጭራሽ በዚህ ዱላ እገልሻለሁ እያላት እንዴት አትደነግጥም? ውሃ ላምጣልሽ ሱመያ? ውሃም ጭላሽ ፊቷ ለፍስሽበት ሱመያ ፊቷ ለፍስሽበት እንካ እስኪ ውሃ የምንርጭበት እንዴ? ያኛው ሞታል። ቅመሽ